ዓለም ዛሬም ትንፋሿን ውጣ አይኖቿን ወደ ፋርስ ባህረ ሰላጤ አፍጥጣለችም። ዲፕሎማሲው ተቀበረ አከተመለትም። ፕሬዝዳንት ዶናልድ ትራምፕ በታሪክ ታይቶ የማይታወቅና ዓለምን ወደ ሶስተኛው የዓለም ጦርነት እቶን ሊወረውር የሚችል የሞት ትዕዛዝ አስተላለፉም። በሺዎች የሚቆጠሩ የአሜሪካ እግረኛ ሰራዊቶች አባላትም የኢራንን ምድር ለመርገጥ በዝግጅት ላይ እንዲሆኑ አዘዙም። ይህ ወረራ ብቻ አይደለም፣ የኢራንን የኒውክሌር ህልም ላንዴና ለመጨረሻ ጊዜ ለመቅበር የታለመም የመጨረሻው ፍልሚያ ነው። ቴህራን በበኩሏ የአሜሪካ ወታደር እግር መሬታችንን ከረገጠ ዋሽንግተን መቃብሯን ትቆፍራለች ስትል ምድርን የሚያንቀጠቅጥ ማስጠንቀቂያም ሰጥታለች። ይህ እውን ሆኖ እናየው ይሆን ወይ? ሰፋ ያለ ትንታኔ ይዘናል ዛሬ በዚህ ዘገባችንም። ትራምፕ በሚስጥር ያጸደቁት ወታደራዊ እቅድ ምንድነው? እስራኤልና ሳውዲ አረቢያ በዚህ የእሳት ጨዋታ ውስጥ ምን ሚና አላቸው? ሩሲያና ቻይናስ ዝም ብለው ይመለከታሉ ወይ? ትንታኔያችን ምላሽ አለው። በሌላ በኩል ደግሞ 19 የዓለም ሀያላን ሀገራት የጦር መርከቦቻቸውን ወደ ሆርሙዝ የባህር ወሽመጥ አዙረዋል። የአሜሪካ እግረኛ ጦር የኢራን ምድር ለመርገጥ ዝግጁ መሆኑን ባሳወቀበት በዚህ ሰዓትም የ19 ሀገራት የኢራንን ጦር የጦር አውድማ ሊያደርጉት ተዘጋጅተዋል። ባህሬንን ጨምሮ ምዕራባውያን ሀያላን በአንድ በኩል የፋርስ ግዛቷ ኢራን፣ በሌላ በኩል ደግሞ ፍጥጫው ከባህር አልፎ ወደ ምድር ሊሻገር ጥቂት እርምጃ ቀርቶታል። ቴህራን የምትሰጠው ምላሽ መላውን ቀጠና ወደ ትርምስ ይከተው ይሆን ወይ? አብራችሁን ስትቆዩ እነዚህንና ሌሎች አሁናዊ መረጃዎችን ትሰማላችሁ። መልካም ቆይታም። የኢራንና እስራኤል አሜሪካ ጦርነት ተጠናክሮ ተባብሶ በቀጠለበት በዚህ ሰዓት አሜሪካ የብረት ጡንቻዎቿን እያሳየች ነው። ኢራን ደግሞ መርዛማ ድር እያደራች ሲሆን ፕሬዝዳንት ትራምፕ ሰላምን በኃይል እናመጣለን በሚል መሪ ቃል እግረኛ ሰራዊታቸውን ወደ ኢራን ግዛት እንዲተሙ አዘዋል። ዓለምን በከፍተኛ ስጋት ውስጥ የከተተውና ቀጠናውን ወደ አስፈሪ የጦርነት እቶን ሊቀይር ይችላል የተባለው ይህ የአሜሪካ ወታደራዊ ውሳኔ ይፋ ሲሆን ዓለም ተጨንቋል። ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ይከተሉት ከነበረው የአየር ጥቃት ስልት ወጣ ባለመልኩም በሺዎች የሚቆጠሩ የምድር ሰራዊት በቀጥታም ወደ ኢራን ግዛት ለማሰማራት ከፍተኛ ዝግጅት እንዲደረግ ትዕዛዝ ማስተላለፋቸው ተሰምቷል። ይህ እርምጃም የቴህራንን የኒውክሌር ተቋማት፣ ስትራቴጂካዊ የወደብ ከተሞችና የዩራኒየም ክምችቶችን በቁጥጥር ስር ለመዋል ያለመ ሲሆን የአሜሪካ መከላከያ ሚኒስቴር ፔንታገን የወረራውን ዝርዝር እቅድ አጠናቆ ለፕሬዝዳንቱ ማቅረቡን የሲቢኤስ ኒውስ ዘገባም አመላክቷል። ምንም እንኳን ትራምፕ በይፋዊ መግለጫቸው ወታደሮችን አላሰማራም ቢሉም በተግባር ግን በቢሊዮን የሚቆጠር ዶላር የሚገመት ወታደራዊ ትጥቅና ሰራዊት ወደ ፋርስ ባህረ ሰላጤ እየተመመ መሆኑ የዲፕሎማሲው መንገድ ማክተሙንና አስፈሪው ጦርነት በበር ላይ ቆሞ የሚያመላክት ሆኗል። እንደ ባለሙያዎች ገለጻም ከሆነ ይህ የአሜሪካ እግረኛ ሰራዊት ወደ ኢራን የመንቀሳቀስ ውሳኔም ከዓለም አቀፍ ፖለቲካ አንጻር ሲታይ እጅግ አደገኛ እንድምታዎች አሉትም። እነዚህም እንድምታዎች ታዲያም አንደኛ፣ ኢራን እንደ ሩሲያና ቻይና ያሉ ስትራቴጂካዊ ወዳጆች ያሏት በመሆኑ የአሜሪካ የምድር ወረራ እነዚህ ሀያላን ሀገራት በቀጥታም ይሁን በተዘዋዋሪ ወደ ጦርነቱ ሊያስገባቸው ይችላል። ሁለተኛው ደግሞ ኢራን በመላው መካከለኛ ምስራቅ ያሏትን ተኪ ታጣቂዎች ፕሮክሲስ በማንቀሳቀስ በአካባቢው የሚገኙ የአሜሪካ ወታደራዊ ጣቢያዎችና የነዳጅ ማውጫዎችን ኢላማ ልታደርግ ትችላለች። ይህም የዓለምን የነዳጅ ገበያ በማናጋት ዓለም አቀፍ የኢኮኖሚ ቀውስ ሊያስከትል እንደሚችል ይሰጋል። ቴህራን በበኩሏ የአሜሪካን ማንኛውንም አይነት ወረራ ለመመከት የመጨረሻውና አስከፊው ጦርነት ላይ መሆኗን የገለጸች ሲሆን በመካከለኛው ምስራቅ ለሚቀጣጠለው ለዚህ የእሳት እቶን የእስራኤልና የሳውዲ አረቢያ ሚና እንደ ቤንዚን ሊሆንም ይችላል፣ አለያም ደግሞ እንደ መከላከያ ጋሻም። አሜሪካ የምድር ጦር ወደ ኢራን ለማስገባት ስታቅድ ያለ እነዚህ ሁለት ሀገራት ድጋፍ ስኬታማ መሆንን እንደማትችል ትረዳለች። ለእስራኤል የኢራን የኒውክሌር ፕሮግራም የህልውና ስጋት ሲሆን አሜሪካ እግረኛ ሰራዊት ወደ ኢራን ለማንቀሳቀስ መወሰኗ ለእስራኤል ትልቅ የድል ዜና ቢሆንም ከፍተኛ ዋጋን ግን ሊያስከፍላት ይችላል። አሜሪካ ወረራ ስትጀምር ኢራን የመጀመሪያውን የሚሳኤል ዝናብ የምታዘንበው በቴልአቪቭ ላይ ሊሆን እንደሚችል ከወዲሁ ተሰግቷል። ይህን ቀድማ የተገነዘበችው እስራኤል ይህንን ለመመከት የአይረን ዶም አሮ የመከላከያ ስርዓቶቿ በተጠንቀቅ አቁማለች።
ሳውዲ አረቢያን ብትሆን ከኢራን ጋር ያላት የቆየ የፖለቲካና የሃይማኖታዊ ባላንጣነት አሁን ካለው የአሜሪካ ውሳኔ ጋር በቀጥታ የሚገናኝ በመሆኑ የአሜሪካ እግረኛ ሰራዊት ወደ ኢራን ለመሻገር የሳውዲን ምድርና የአየር ክልል እንደ ድልድይ ሊጠቀሙት እንደሚችሉ ሲገመት፣ ይህ ደግሞ ሳውዲን የኢራን ሚሳኤሎች ቀጥተኛ ኢላማ ያደርጋታል የሚል ስጋትን ፈጥሯል። የእስራኤል ወታደራዊ ብቃትና የሳውዲ አረቢያ የኢኮኖሚ ጉልበት ለአሜሪካ ወረራ ወሳኝ አጋዥ ናቸው። ሆኖም ግን ኢራን እነዚህ ሀገራት የአሜሪካ ክንፎች አድርጋ ስለምትቆጥራቸው ጦርነቱ ሲፈነዳ ምላሿ እጅግ መራርና ሁሉንም ሀገራት በእሳት ውስጥ የሚከት ሊሆን ይችላልም ተብሏል። የአሜሪካ እግረኛ ሰራዊት ወደ ኢራን ለመግባት የሚያደርገው ዝግጅትና ከእስራኤልና ሳውዲ አረቢያ ጋር የሚፈጠረው ጥምረት በሞስኮና በቤጂንግ በኩል እንደቀላል የሚታይ አይደለም። ሩሲያና ቻይና ይህንን ወታደራዊ እንቅስቃሴ የራሳቸውን ስትራቴጂካዊ ጥቅምና የቀጠናውን ተጽዕኖ ፈንታቸውን እንደመጋፋት ነው የሚቆጥሩት። ቻይናና ሩሲያ በተባበሩት መንግስታት የጸጥታው ምክር ቤት አሜሪካ በኢራን ላይ የምታደርገው ማንኛውም ወታደራዊ እርምጃ ህገወጥ ነው በማለት ውሳኔያቸውን ውድቅ በማድረግ ዲፕሎማሲያዊ ጋሻ ለመሆን እንቅስቃሴ ጀምረዋል። ከምንም በላይ ሩሲያና ቻይና በኢራን ላይ የሚሰነዘረውን ጥቃት እንደራሳቸው ደህንነት የሚመለከቱት በመሆኑ ሩሲያ በወታደራዊ ቻይና ደግሞ በኢኮኖሚ ድጋፍ ኢራንን እያጠናከሩ በመሆናቸው የአሜሪካ እግረኛ ሰራዊት ጉዞ እጅግ ደም አፋሳሽና ረጅም ጊዜ የሚፈጅ ሊሆን ይችላል ተብሏል። ይህ ማለት ደግሞ ጦርነቱ በሁለት ሀገራት ብቻ ሳይሆን በሁለት የዓለም ሀያላን ጎራዎች መካከል የሚደረግ ፍልሚያ የመሆን እድሉም ሰፊ ነው በሚል ተንታኞች አሜሪካ ከድርጊቷ እንድትታቀብ እየወተወቱ ናቸው። የኢራን ወታደራዊ ስትራቴጂ ከአሜሪካ ግዙፍ የጦር መሳሪያ አቅም ጋር በቀጥታ ፊት ለፊት ከመጋጠም ይልቅ ተለዋዋጭ ረቂቅና አድካሚ በሆነው የጠላ ጦር ሻዶው ወር ላይ የተመሰረተ ነው። አሜሪካ እግረኛ ሰራዊቷን ወደ ምድር ለማስገባት ስታቅድ ኢራን ደግሞ ጦርነቱን ወደ ባህር ውስጥ ወደ ሰማይና ወደ ጎረቤት ሀገራት በመበተን የጥምረቱን ኃይል ለማሽመድመድ ትሞክራለች። የኢራን የጠላ ጦር ስልት ዓላማው አሜሪካን ማሸነፍ ሳይሆን ጦርነቱ እጅግ አድካሚ ረጅምና ውድ እንዲሆን በማድረግ አሜሪካ በገዛ ፈቃዷ እንድታቆም ወይንም እንድትደራደር ማስገደድ ነው። የባህር ውስጥ ፈንጂዎችና የጠላት ታጣቂዎች ጥምረቱ የአሜሪካን ወታደራዊ የበላይ በከፍተኛ ሁኔታ ሊያሽመደምዱት ይችላሉ። በአሁኑ ወቅትም በመካከለኛው ምስራቅ ሰማይ ስር የሚሰማው ድምጽ የዲፕሎማሲ ንግግር ሳይሆን የጦር መርከቦች ግስጋሴና የጥፋት አውሮፕላኖች ድምጽ ሆኗል። የዓለምን የነዳጅ ፍሰት ቁልፍ በሆነችው የሆርሙዝ ባህር ወሽመጥ ላይ የተደቀነውም አደጋ 19 ሀገራትን ያቀፈ ግዙፍ ወታደራዊ ጥምረት ወደ ቀጠናው እንዲያመራም አስገድዷል። ይህ ጥምረትም እንደ ዩናይትድ ኪንግደም፣ ፈረንሳይና ጀርመን ያሉ የአውሮፓ ሀያላንን ያካተተ ሲሆን ዓላማውም የኢራንን የባህር ላይ ተጽዕኖ ለመግታትና የንግድ መርከቦችን ደህንነት ለማስጠበቅ እንደሆነም ተገልጿል። ይህ ስምረትም ተራ ወታደራዊ ልምምድ ሳይሆን የጦርነት ደውል መሆኑን የሚያሳዩ ምልክቶች በግልጽ ሲታዩ፣ በተለይም የአሜሪካ መንግስትም 3 ተጨማሪ ግዙፍ የጦር መርከቦችና 2500 ልዩ የኮማንዶ እግረኛ ወታደሮችን ወደ ስፍራው መላኩም ነገሩ ከባህር ላይ ጥበቃ አልፎ ወደ ምድር ወረራ ሊሸጋገር እንደሚችል ፍንጭ ሰጥቷል። የባህሬን መንግስት ለዚህ ዘመቻ ሙሉ ዝግጁነቱን መግለጹ ግጭቱ በምዕራባውያንና በኢራን መካከል ብቻ ሳይሆን የቀጠናው ሀገራትም በቀጥታ የሚሳተፉበት ሰፊ የሱኒ ሺአ ፍጥጫ መልክ እንዲይዝ አድርጎታል። ቴህራን ይህንን የ19ኙን ሀገራት ጥምረትና የአሜሪካን እግረኛ ጦር ዝግጅት የምታየው እንደ ቀላል ማስፈራሪያ ሳይሆን ሉዓላዊነቷን እንደሚጋፋ የቀጥታ ወረራ ሙከራ ነው። የኢራን ወታደራዊ አመራሮችም ደጋግመው እንደሚናገሩት ማንኛውም የባዕድ ሀገር ጦር የኢራን መሬት ለመርገጥ ቢሞክር አለያም በባህር ክልል ላይ ጥቃት ቢሰነዝር ምላሹ አስከፊ ይሆናል። ኢራን በሺዎች የሚቆጠሩ ባላስቲክ ሚሳይሎችና ሰው አልባ አውሮፕላን ድሮኖችን የታጠቀች ሀገር መሆኗ ግጭቱ ከተቀሰቀሰ መላውን መካከለኛ ምስራቅ ወደማይቆም ትርምስና የሰደድ እሳት ሊከተው እንደሚችል ተንታኞች ያስጠነቅቃሉ። የሆርሙዝ ወሽመጥ መዘጋት ማለት ደግሞ የዓለም ኢኮኖሚ የጀርባ አጥንት የሆነው የነዳጅ ንግድ መቆም ማለት ነው። ኢራን ይህንን ወሽመጥ በባህር ላይ ፈንጂዎች በመቅበር ወይም በመዝጋት ዓለምን በኢኮኖሚ የማንበርከክ እቅድ እንዳላትም በተደጋጋሚ ስታስጠነቅቅ ቆይታለች። አሁን ላይ የጥምር ጦሩ ወደ ስፍራው ማምራትም ይህንን ስጋት ወደ እውነታነት እየቀየረው ይገኛል።
ከዲፕሎማሲ እይታ አንጻር 19 ሀገራት የባህር ላይ ደህንነትን ለማስጠበቅ መነሳታቸው በዓለም አቀፍ የባህር ሕግ መሰረት ተቀባይነት ያለው ተግባር እንደሆነም ይሞገታል። የምዕራባውያን ሀያላን የንግድ መርከቦች የመንቀሳቀስ መብት ሊከበር ይገባል የሚል ጽኑ አቋም ሲኖራቸው ይህ ወታደራዊ ስብስብ ከጸጥታው ምክር ቤት እውቅና ውጭ የሚንቀሳቀስ ከሆነም በሩሲያና በቻይና በኩል ከፍተኛ ተቃውሞ ሊገጥመው ይችላል። ይህም ዓለምን ወደ አዲስ የቀዝቃዛ ጦርነት ዋዜማ ሊወስዳት ነው። ኢራን በአሁኑ ወቅትም በከፍተኛ ማዕቀብ ውስጥ ብትገኝም በቀጠናው ያሏት ተኪ ኃይሎች ፕሮክሲስ እንደ ሄዝቦላህና ሁቲዎች ጦርነቱ ከተጀመረ የየራሳቸው ጥቃት እንዲሰነዝሩ ሊደረግ ይችላል። ይህ ደግሞ ጦርነቱን ከሆርሙዞች መጣውጥቶ ወደ ቀይ ባህር ሊባኖስና እስራኤል ድንበር እንዲስፋፋ ያደርገዋል። በሌላ በኩል የአሜሪካ እግረኛ ጦር ወደ ቀጠናው መጠጋቱ ኢራንን በዲፕሎማሲ መንገድ ለማንበርከክ የሚደረግ የኃይል ፖለቲካ ፓወር ፖለቲክስ ሊሆን እንደሚችልም ይገመታል። ጦርነቱ በይፋ የሚጀመር ከሆነም የነዳጅ ዋጋ በዓለም ላይ በከፍተኛ ሁኔታ ይንራል ተብሎ ሲጠበቅ፣ ይህም በተለይ በማደግ ላይ ባሉ ሀገራት በከፍተኛ የዋጋ ግሽበትና የኢኮኖሚ ቀውስን ያስከትላል። ከዚህም ባለፈ የቀጠናው አለመረጋጋት በሚሊዮን የሚቆጠሩ ሰዎችን ለስደትና ለረሃብ ሊዳርግ ይችላል። የ19 ሀገራት ጥምረት ወደ ሆርሙዝ ወሽመጥ ማምራትና የኢራን ዝግጅት ዓለምን በአንድ ቀጭን ክር ላይ አንጠልጥሏታል። ዲፕሎማሲያዊ መፍትሄዎች ካልተፈለጉና ሁለቱም ወገኖች ከከፍተኛ ፍጥጫ ካልተቆጠቡ መካከለኛው ምስራቅ ብቻ ሳይሆን መላው ዓለም ዋጋ ያስከፍላል። ሩሲያ በፕሬዝዳንት ቪላዲሚር ፑቲን በኩል በሰጠችው መግለጫ አሜሪካ በኢራን ላይ የምታደርገው ማንኛውንም የምድር ወረራ በሞስኮ በኩል እንደ ቀጥተኛ ስጋት የሚቆጠርና ሩሲያ ወዳጇን ኢራንን ለመጠበቅ አስፈላጊውን ወታደራዊ እርዳታ ለማድረግ ወደ ኋላ እንደማትል አስጠንቅቃለች። የሩሲያ የጦር መርከቦችም በካስፒያን ባህርና በሜዲትራኒያን አካባቢ እንቅስቃሴ ማጠናከራቸው ተሰምቷል። በሌላ በኩል ቻይና ይህ ወታደራዊ እንቅስቃሴ ዓለም አቀፍ የንግድ መስመሮችን አደጋ ላይ የሚጥልና ኃላፊነት የጎደለው ድርጊት መሆኑን በመግለጽ የአሜሪካ የምድር ጦር ጉዞ በአፋጣኝ እንዲቆም በቤጂንግ በኩል ጥሪ አቅርባለች። ቻይና በተለይ ከኢራን የምታገኘው የነዳጅ ፍሰት ከተቋረጠ የኢኮኖሚ ህልውና አደጋ ላይ እንደሚወድቅ በመገንዘብ ዲፕሎማሲያዊ ግፊቷን አጠናክራለች። በአውሮፓ በኩል ግን ክፍፍሎች እየታዩ ነው። እንደ ዩናይትድ ኪንግደም ያሉ ሀገራት ከአሜሪካ ጎን በመቆም የባህር ላይ ጥምረቱን ቢቀላቀሉም ፈረንሳይና ጀርመን ጦርነቱን ወደ ምድር ወረራ ከተቀየረ ሊከተል የሚችለውን ሰብአዊ ቀውስና የፍልሰት ማዕበል በመፍራትም ጥንቃቄ የተሞላበት አካሄድ እንዲከተል እየወተወቱ ነው። ኢራን በበኩሏ የቅርብ ርቀት ሚሳኤሎቿን በኢራቅ በሶሪያና በሊባኖስ ለሚገኙ ተላላኪዎቿ በማሰራጨት ከበባውን በከበባ እንመክታለን የሚል ዛቻን ሰንዝራለች።